አላህ ሁላችንንም ይጠብቀን። መታወቅን የሚባለውን ነገር መሸሽ መጠንቀቅ፣ በዚህ ነገር አላህ እንዳይፈትነን የምን ጊዜም ዱዓችን መሆን አለበት። ሚዲያውን ታዩታላችሁ። ትንሽ ነገር ሰርቶ መነገር፣ መደመጥ፣ መታየት፣ ካልተነገር ካልተዘከርኩ የሚል ሰው አለ። አላህ ሁላችንንም ይጠብቅ። ዛሬው የመተዋወሻ ርስታችን አላህ ስብሓነሁ ወተዓላ ፍቃድ የሆነ እንደውም የዘመኑ ፈተና የሚል ይሆናል። በዚህ ዘመን የኡመል ኢስላሚያ ፈተና የበዛበት፣ በጀማዓ የምንፈተንበት ፈተና አለ፣ በተናጠል የምንፈተንባቸው የተለያዩ ፈተናዎች አሉ። በጀማዓ የምንፈተንበትን ሳይሆን በተናጠል የምንፈተንበትን ፈተናዎች ከነሱ መካከል አንዱ አላህ የጠበቀው ሰው ሲቀር የተፈተነበትን ፈተና አንስተን ለማየት እንሞክራለን። ከአንድ ነቢያችን አለይሂ ሰላቱ ሰላም ባልደረባ ታሪክ ኢንሻአላህ። እሱም ምንድነው ኢኽዋኒ፣ በዚህ ዘመን ሳናውቀው ወደ ውስጣችን ገብቶ እየተፈታተንን ያለ በሽታ አለ። እንዳልኳችሁ አላህ የጠበቀው ሰው ሲቀር እሱም الشهرة እውቅናን መታወቅን መፈለግ። نسأل الله جل وعلا أن يعافينا። الله ሁላችንንም ይጠብቅ። ልታወቅ ጣት ወደኔ ይቀሰር፣ ሰዎች መካከል ልዘከር የሚባለው ነገር ትልቅ በሽታ ነው። ሰለፎች ረሕመቱላሂ ዐለል ጀሚዕ ከመታወቅ ጣት ወደ እነሱ ከመሰኪያኒ ከመቀሰር ወይንም ሰዎች ዘንድ እውቅናን ማግኘትና መታወቅን በጣም ይፈሩት ነበር። ኢማሙ አሕመድ ረሕመቱላሂ ዐለይህ ኢማሙ አህሉ ሱና ወልጀማዓ በእስያኔ እንግዲህ ኢማሙ አሕመድ ረሕመቱላሂ ዐለይህ ስንት ችግር እንዳስተያን ዲኑን አስመልክ